እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቪ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋህ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም የማውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ጋር ነው ሁሌ እንዲህ እየተገናኘን ካልተጫወተን እኮ መገኘት አልነበረብኝ። ጋሽ አለማየሁ እያጠናን እኮ ደብተር ልቀበለት መጥቼ። ኦኬ እሺ። የወይዘሮ አልማዝ ልጅ? አዎ የጋሽ ብሩ ልጅ? አዎ ጋሽ። እኔ እኮ ጥናት ምናምን አልመሰለኝም። ጥናት እኮ የሆነ ባዮሎጂ ቆንጆ ትምህርት ነው። በጣም አሪፍ ትምህርት ነው። እኔ እኮ በቃ እንደ ዘመኑ ልጆች እኮ በየአጥር ስር እኮ ያ ነገር መስሎኝ። ኧረ በጭራሽ ጋሽ ጥናት ነው። አጥኑሽ። እሺ እሺ። ታዲያ ልጆቼንም ነግራቸዋለሁ። አንድ ላይ ታጠናላችሁ። በጣም ጥሩ። እሺ ጎበዞች። እሺ አይ በጣም አሪፍ። እሺ ያወቅብን መስሎኛል እኮ። ተረጋጊ በቃ። እንዴ አዋጅ! ኧረ ጋሽ ጋሽ ለማየሁ ኧረ የትዬ አልማዝና የጋሽ ብር ልጅ ያለ እድሜያቸው አጥር ስር ተጋደሙላችሁ። ባይወለድስ ጽንሱ ነው እንጭጮ ነው በበቀር ባይወለድ ብዙ ለምን ተወለደ? በጣም ይቅርታ። መነጋገርበት ቋንቋው አንድ አይነት አዲስ ከተማ ነው የተማርንበት። ምንድነት ላለች መልሱልኝ። እንዴት ነው ፓፓ? አማን ነው? ውረድ ይሄ ዝንጅብል ለቃሚ ነው። ውረድ። ፓፓ ምናምን የሚባል ነገር አይሰራም። እኛ ስራ ላይ ነው። ባላንቻ አይሆንልኝም። አረ የሴት ሌባ! አረ ወይኔ ወንድም አይዞሽ! አረ ለከበላታ መጣው! አረ ስልክ ዛሬ ጸደይ ቃል አንቺ ሴት ሆነሽ ሰርቂያለሽ! አረ ምን አይነቷ ነሽ? በእግዚአብሔር ሻምቱ ምን ተመጣረ? ስልክስ ሰራችስ? አረ ምን ጉድ ላከብሳ ደማምሳ ኩል ሰራች። አስተርጓሚ መጀመሪያ የምናስጭነው የምንፈልገው ዕቃ 5 ፊት ኮንቴነር ነው። 25 ካርጎ 25 cargo. Can you explain for 25 cargo? ምን አለ ያለው እሱ? ኮሽን ለምንድን ነው የጠፋው? በፊት አይ ነበር አለኝ። ምን ላድርግሽ ወንድም አለ። በእናት 200 ብር አበድረኝ። አያቴ ወልደ ሆስፒታል ተኝታ ነው። ዛሬ ከሰዓት እመልሳለሁ። አረ ከሰዓት ትመልሳለህ? እመልሳለሁ። በእናት አዎ ችግር የለም እመልሳለሁ። እሺ አመሰግናለሁ በጣም። ራን አዌይ ወይ ቤቢዬ ምስራች አለኝ። አፈርቢ ምስርቢ የኔ ፍቅር ለአባባና ለማማ ነግራቻለሁ። ሽማግሌ መላክ ትችላለህ? ምን አጥፍቼ ነው ዶሮኔ ሽማግሌ ማለት አቁም ያለው ብለኸኝ ነበር አይደል? መጦስ ጀመርካ። ጫማ ተፈቷል። ጫማ አንሰረው። ፖሊስ ጣቢያ እየሄድኩ እኮ ነው። አንቺ አሁን እዚህ የመጣሽው ምን ልትሆን ነው? ላሳስረው ነው። ጫማ ተፈቷል። አትዋሽም ቤብ ጦዛሃል አይደል? አሁን እኔ ሰርጋችን ላይ ግዴታ ነኝ መገኘት አለብኝ። ሱቅ ስራ እንዳይበደል አንዳችን እዛ ብንሆን እንደ ሐሳብ። አንተ በቃ ተቻለው በደረሰበት አልደርስም። ከዚህ በኋላ አልጦዝም ብለህ ቃል አልገባልኝ። ወፍ ተጨናንቋል መንገዱ። አየሽ መኪና ዘግቼ እኮ ነበር ክራውድድ
ቆይ crowded አባ ጸጉርን ላስቆርጥ እንዴ? ምን ከዛሳለሁ? ላስቆርጥ ወይ ቬሮኒካ ጋር እኔ ጸጉርህን ላስቆርጥህ ወይ ነው ያልኩ። ከዛም ወደ ቤት እንመለሳለን። ከዛ አለቀ። ከዛ በኋላ አንሄድም እዛ። ከዛ ተቆርጠን ወደ ቤታችን እንመጣለን። ከዛ ቬሮኒካ ጋር አንሄድም እዛ፣ ወደ ቤት ነው የምንመለሰው። ከዛ ትተኛለህ። ምን ትተኛለህ? ከዛ ስኬት ሄደም ታይፕ ይመርጣል ነው ወይ? እንዴት ነው ነገሩ? ከመማር እስከ ማስተማር ሞከርኩ አልሆነም። ይሄው ቲክቶክ ላይ ታብታብ በይ ብላችሁኝ ብመጣም ለሰው የሚወርድ አንበሳ ለኔ ጊዜ እንስሳዎች ሁሉ ተኮላሹ። ወፍ የለም። እሺ ብዬ ንግድ ጀመርኩ። ንግድ ስጀምር ሴቱ ሁሉ ወንድ ሆኖ ርፋለው። ገዢ የለም። በረሃ ላይ የተበቀለች ችግኝ ሆንኩኝ። ምን ላርገው? ምኑን ከብኖ አርጋችሁ ነው ብር የምታመጡት? ወይ የሚጋለብበት ጅቡ በለሊት ካለ ጠቁሙኝ። እንቴ አጉል ተቆራይቶኝ ችግር በምን ልላቀቀው የሚል ግጥምና ዜማ ነው። እግዚአብሔርን አርሰናል አሁን ባሁን ዋንጫ እንኳን ካልበላ ደጋፊ የሆነ ነገር መብላት አለበት እንዴ። አሁን መድፉን አይቷል። እንኳን እኮ ቃላ ልብስ እንኳን እኮ አይተኩስም እኮ አርጅቷል ሁላ። እና የሆነ ጊዜ አርሰን ቬንገር ወደ አንድ ጎጃም ባላገር እና የጎጃም ባላገር ማለት ነው ምን ሰርታችኋል ሲባል ያው አርሰናል አሉ። እና የቲሙን ስም እንኳን ይሄ ገበሬ ነው አወጣለት እያልኩ ያለሁት። እና ይሄ ገበሬ ማለት ነው በዛ አመት እንኳን አርሶ ማለት ነው ያጨደውን እህል እንኳን አልበላም እንዴ። አሁን የአርሰናሉ ቴሪ ሆነሪ ማለት ነው ዋንጫ እንኳን ቀርቦለት በትሪ አንዴ በልቶ በቃኝ ነው ያለው። እና የአርሰናል የስሙ ነገር ይያዛል ካለ መብላት ከመቸገር እንዴ። አሁን ስለማሊያ እንኳን አቁመ ብጠይቃቸው ያው ቀዩ ስጋ ነው ነጩ ወተት ነው ይሏል። ግን አውርደው እንኳን በልተው አይተናናቀም ሲረባቸው ማለት ነው። እንዴ አሁን አርሴን ቬንገር ከዛ ሄድ ወደ ምዕራብ ለንደን እና የኢምሬት ባለሀብቶች አግኝቷቸው አርሴን ቬንገር ሲሏቸው ወይ ይሄ ባላገር ይበለኝ አርሰናል ላው አርሰናል ላው አጭለናል ግን መቼ በልተናል ያሉት አልበሉም በቃ። ኤቢዬ በእናትሽ አንድ 50 ብር ካለሽ ብድር ነው ሌላ ነገር አይደለም። ብድር እሺ አባቴ ይቻምሽ ቴንክ ዩ አራጨናነቂ A few moments later እንዴ ጆዬ ትሰጠኛለህ? ረጋ ብለህ ከሴት ጋር አይደለ እንዴ አሁን እየተሰናጀን ምን ችግር አለው? እኔ ጠየቅኩ አልጠየቅኩም ትሰጠኛለህ። ደስ ሲል ሲመች ሲሳካልህ በኋላ ምን ችግር አለው አይደለ እንዴ ጆዬ? ብድር አይገልም። ብድር ጦር አይደል አይዋጋ ጆዬ። አደ ምን አሳጥቃል? ከሴት ጋር ምን ችግር አለው ጆዬ? ሽና ከሽና ማለት ትሰጠኛለህ ብድርን? ኧረ ሽና እውነት ሽና ጆይ ምን ወንድሜ አሁን ለዚህ ብዬ መጣ አይመስልም? ከቆይነች አይገርምም? ሆን ብዬ ብሩን ፈልጌ አንተ ያሳብ ልትበላለ ለፈጣሪ ማርያው ሁለተኛ እናጠይቅሽ ሌባ እኔ ለብር ወለዱስ ቆይ እሺ ይሄ ማለት ማን አንተ? ቆይ ማን በጣም ድብቅ ንገረኝ። ቆይ ማን ኧረ አንቺ ያምሻል። ምን እያደረግሽ ነው አንቺ? ምንም እየገባኝ አይደለም የምታረጊው ነገር። ማን አውቃለሁ እንዴ? እኔም አላውቅሽ። ይገርምሻል ሲንግል ነኝ እና እዚህ ሰፈር ውስጥ ማለት እኔም ሲንግል ነኝ። ማን ካፕል እንዲሆን አልፈልግም። ሁሉም ሲንግል ነው ማለት ኧረ ተው ገንዘቤን ስጠኝ። ተው ያማል እንዴ 10 ቀን ብለህ 3 ወር ቆየው። አልሰጥም እንኳን ሳገኝ ይሰጣል። በቃ የለኝም። ጭራሽ ትጨዋለህ እንዴ? መጮክ በቃ ሳገኝ ይሰጣል ነው ምንድነው ተስፈራሪ? ጥብሳለሽ ለኔ አንድ ጥብስ ስጪ። በቃ ለኔም ጥብስ አይደለም ለሱ አፋኝ አምጪለት። አፋኝ ቶሎ በይ። ምንድነው? ቆንጆ ምግብ ነው ላንተ ይበቃል። እንዴ ሊበላ እንዳታረግዝብኝ ፈርቼ በሰጣት ፖስት ፒል ገዝቼ 3 ወር እንኳን ጊዜው ሳይሞላ ወልጃለሁ አለችኝ ደውላ። ቆይ እንዴት በ3 ወር ብላት አባትነት ነው አለችኝ እምነት
ልጅ በሶስቱ የሚደርሰው ቆይ ቶምቦላ ነው ወይ? ኢነርጂ ትንሽ ነው። ጮክ ልበል ትንሽ ስሜት ይኖረው። አይ ማማኩም አንቺንም ባዩ አልሰለች ያለኝ ባይሩ መልክሽን ባዩ አልሰለች ያለኝ ባይሩ እንዲሁ ተፈጥሮ የታደለው ማነው? አይንሽን ቀልቀለት ጥርስሽን አይሰለች ያለኝ ባይሩ